ሰው ሁሉ ነገሩ ላይ ገደብ አለው። ምን ድረስ ነው የምናምነው? ምን ድረስ ነው የምናቀርበው? ምን ድረስ ነው ሚስጥራችንን የምንናገረው? ገደብ አለው። ሁሉ ሚስጥር ለሰው አይነገርም። ማለት የፈለገ ብንቀራረብ፣ የፈለገ ጓደኛ ብንሆን በቃ መስመር አለ። ለራስ የሚባል ሚስጥር አለ። ምናልባትም ደግሞ ማወቅ ካለበትም ሊያውቅ የሚገባው የህይወት አጋራችን ብቻ። ይሄንን የምናረገው ሆዱ ማይገኝ እንትን ማይባል ሰው ስለሆንን ሳይሆን ራሳችንን ስለምናከብር ነው። ምንድነው ከማውራት የሚገኝ ነገር? ሽልማት አለው? ይከራያል ወሬ በአመት ወይስ ባወራን ቁጥር በደቂቃ ይከፈለናል? ምንድነው ከወሬ የምናገኘው ነገር? ለምንድነው ሚስጥራችን ለሰው እናወራ? ሚስጥራችንን ለሰው ስናወራ በተለይ ስኬት ከሆነ በተለይ የሆነ ጥቅም ካለው ከሰው የበለጠ ነገር ከሆነ መገደያችን መጥፊያችን ነው። አንዳንድ ሰዎች እንደዚህ ላገኝ ነው፣ እንደዚህ ሊከፈለኝ ነው፣ እንደዚህ ልሰራ ነው፣ እንደዚህ የትምህርት ዕድል አገኘው፣ እንዲህ ቦታ ሊሄድ ነው ስንላቸው ቀድሞ ሄዶ ሊያበላሹ ይሞክራሉ። ቀድሞ ሄዶ ሊያበላሹ እንኳን ካልተሳካላቸው እንደ ቅናት የሰው ነፍስ እንዲጠፋ የሚያደርግ ነገር የለም።